መልክሽ ይታያል መልክሽ አለበት ወይስ ለራቁትሽ እንደዚህ ከልብስሽ በታች ሙሉ ከነ ቢጃማው አውልቄ ነው ከቢጃማ ሙሉ አውልቄ ነው እሱን የራሱን ከማንነቱ አውልቄ ነው ኖ ራቁቴን ስትይ ወዲታች ሁሉንም ማሳይተሽዋል ምንም ልብስ የለም ከማይጸነ ደረስ ነው አየልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ የቲቪ ሰዎች እንደምን አላችሁ ስራ ጤና ሁሉ ሰላም ነው አለን አልহামዱሊላህ ደህና እንደተለመደው እንግዲህ አዳዲስ ነገሮች ሲኖሩ ይላችሁ መጣ ነበር ዛሬም እንግዲህ ለየት ያለ ነገር ይላችሁ መጥቻለሁኝ በቲክቶክ ላይ ሲሰራጭ ነበር ቪዲዮ ነው ብዙዎች እየተቀባበሉት ይገኛሉ እንግዲህ እነ ጆከር ምናምን ብዙ እያወሩበት ነው የሚገኘው ቪዲዮም አንድ ልጅ ካሁን በፊት ኦንላይን ላይ የሆነ ይታወቃለችና ለዛ ልጅ በቪዲዮ ሊሆነ ነገር ቀርጻ ትልክለታለች ማለትም ያ ልጅ ደግሞ ያን ቪዲዮ ይዝና ልጅቱ ወደ ውጭ ሀገር ስትሄድ ያን ቪዲዮ ይዞ ያስፈራራ ብር ላኪ ይላታል እናም ልጅቱም የተወሰነ ብር ከላከችለት በኋላ ለነ ጆከር ምናምን ቲክቶክ ላይ መታ ላይቭ ላይ ታጋልጣለች ማን ምን አለ የሚለውን እንግዲህ ሐሳብ ብዙ ሰው እየሰጠበት ይገኛል ብዙዎች እያወሩበት ነው የሚገኘው እናንተም የራሳችሁን ሐሳብ በዩቲዩብ ፔጅ ላይ ብታስቀምጡ ደስ ይለኛል በኮሜንት ብታስቀምጡ ጥሩ ነው ብዬ አስባለሁ እናም እኔ እንደራሴ ሐሳብ ቪዲዮ ቀርጻችሁ ባትልኩ ጥሩ ነው የምለው አስፈላጊ አይደለም ሲጀምር እንደዛ አይነት ውስጥ መግባቱን ጥሩ አይመስለኝም ጥሩ ነገር አይደለም እናም ይሄን ነው ማለት ፈልገው ለማንኛውም እስኪ ቪዲዮውን አይተነው እንመለስና ሐሳብ እንሰጥበታለን ከዛስ እሱ ነው ቪዲዮ ሪከርድ ያደረገሽ አው ሪከርድ አድርጎኛል አንደኛ ስክሪንሾት አድርጎኛል ሶስተኛ ኖ ራቁቴን ስትይ ወዲታች ሁሉንም ማሳይተሽዋል ምንም ልብስ የለም ከማይጸነ ደረስ ነው አየልኝ ያረጋኛል መልክሽ ይታያል መልክሽ አለበት ወይስ ለራቁትሽ እንደዚህ ከልብስሽ በታች ሙሉ ከነ ቢጃማው አውልቄ ነው ከቢጃማ ሙሉ አውልቄ ነው እሱን የራሱን ከማንነቱ አውልቄ ነው እሺ ቀርጸሽ ስትልኪለት ሙሉ ከነፊትሽ ተግላላ ነው ቀርጸሽ የላክሽላት እንደዚህ ሙሉ ሰው ነው አይደለም ከወገበታች ነው ቀርጸሽ ከወደ በታች ነው ቀርጸሽ የላክሽላት ያ ቀርጻ አይደለም እኮ ይላገችው ታመነነሽ ነው እሱም አውጥቶ እሷም አውጥታ ማህፀኔ ድረስ ያየው ውስጥ ድረሳለች ማሬ ቪዲዮ ሰርች እኮ አለች ጆኮ ኖ ቪዲዮ አልሰራችም ቪዲዮ ማለት ቪዲዮ ማለት ደግሞ እንደ ቪዲዮ ቀርጽ እኮ ሰርች ያለች ቪዲዮ ማለት ያልኩ ነው ሰርተሽም ለዛ እኮ የጠየኳት ስትቀርጭው ከወገብ ብቻ ነው የቀረሽው ቪዲዮ ስትቀርጪ ወይንስ እንደዚህ ቆመሽ ዝም ብሎ ከነመልክሽ አለ ወይ ነው ጥያቄ ያ ጆካ አንድ ማስተካከያ አይደለም እሷ እኮ ያለችው ቪዲዮ ኮልም ተደዋውለን እስከ ማህፀኔ አይቶኛል አለች እኮ ጆካ ነው እሺ አንድ አዳሙ አንድ ጊዜ አንዴ እናቲ አንድ ጊዜ ቆይ ጆካ እቺ ልጅ ሰው ባለበት ቃሏን ተናግራለች እናንተ ስላልነበራችሁ በፍቃደኝነት ነው ወይስ አስገድዶሽ ነው የራቁት ፎቶ ቪዲዮ የላከልሽ ስንልሽ ቤቲ ታርሚኛለሽ ከተሳሳትኩ አንቺም ስለነበርሽ አንዳንዴ ልጁንም መበደል ጥሩ አይደለም ፍቃደኛ ሁኚ ልኬለታለሁ ብለሻል አላልሽም ልኬሃለው ስክሪንሾት አድርጓል ስክሪንሾት አድርጓል በቃ እሷ እኮ አሁንም እኮ ፍቃደኛ ሆኖ እኮ ነው በፍቅር እኮ ነው ይታያል ፍቃደኛ ሆነ ነው በቃ ስሜታዊ ሆኖ ቆይ አንድ ጊዜ ላብራራለሁ ስሚ ስሜታዊ ሆኖ በፍቅር ሙሉ በፍቅር ተደዋውሎ ስሜታዊ ሆኖ ፍቅር ውስጥ ጠልቀው 100% ተላልሰው ነው እሱ ግን እሷ በንጹህ ልቦና ነው እሱ በተንኮል ሪከርድ አድርጎ ያስቀምጣው ቪዲዮ እኔ ጥያቄ አለኝ ከዛ ኦኬ ቆይ ልጨርስላትና ጠይቋታል ከዛ በኋላ ያንን ቪዲዮ ላከልሽ ላንቺ መልሶ ገንዘብ ላኪ ብሎ ላከልሽ ወይ ጫጫታ አለ ኦኬ ወስ ቆይ እንትን ጥሩ ቦታ ላይ ተቀመጭ እንዳትወርቂ ምናምን በብስጭት እህቴ እናንተ ሾካኮች ታፕታፕ አድርጉት እንጂ ቤቱን ኮፒ መች ነው ግን እኔ ጋር የሚደርሰው ቪዲዮ ምንድን አልከው ምን አልከው ሌላ አንድ ጊዜ እሺ ጆከር ቀርጾ ላከልሽ ከዛ በኋላ ቪዲዮ ልኮ አስፈራራሽ ገንዘብ ላኪ ያለ
አዎ አስፈራርቶኛል። እኔ ክላንት ወደ ምንድን አልኩት? አስፈራርቶኛል። በቃ ይሄ ልጅ በእውነት እኔ በሊባስ የሚያስብ ነበረ እንደ ሌባ ሆኖልኝ የሚዳ ለብር ነው ወይ ብቻ ነበር የምታፈቅሪው? ከዛ በኋላ አሁን ያን ቪዲዮ ልኮ ገንዘብ ላኪ ያለሽ ነው? እንደዛ ሳይሆን ፍቅረኛ አይደለችም ፍቅረኛ አይደለችም ብሏል። ስለዚህ ወይ ለምሳሌ አንቺውን ቪዲዮ ልኮ ብር ላኪ ጠይቆኛል። እሱ ጠይቆኛል። መጀመሪያ ጠይቆኝ ስርልኝ ነው ያልኩሽውን ሰርተሻል ወይ ስርኝና ላክልኝ ለኔ ሲለው ላኮትኩ። ቪዲዮ ሰርቼ ልክ ያለው ደግሞ ከማይጸና ድረስ ስክሪንሾት አድርገዋል። ሁለተኛ ደግሞ ከዚህ በኋላ የሚዲያ ላይ ፖስት አድርገው የልጅ ሊልቅ ነው። ስለዚህ አጣሩ፣ ጠይቁ። ቪዲዮ ለማጥያቄ ያለኝ ሌላ የኔ ቆንጆ ሌላ ጥያቄ አለን አንቺ ላይ። ከዛ ወደሱ እንሄዳለን። እሺ ገንዘብ ጠይቃታ ሚጣ ገንዘብ ላኪ ብሎሻል። ቪዲዮውን ሲልክ ብር አልልክም ስትዩ ቪዲዮውን ላከልሽ። ጠይቆኛል። መጀመሪያ ጠይቆኝ ስርልኝ ነው ያልኩሽውን ሰርተሻል ወይ ስርኝና ላክልኝ ለኔ ሲለው ላኮትኩ። ቪዲዮ ሰርቼ ልክ ያለው ደግሞ ከማይጸና ድረስ ስክሪንሾት አድርገዋል። ሁለተኛ ደግሞ ከዚህ በኋላ የሚዲያ ላይ ፖስት አድርገው የልጅ ሊልቅ ነው። ስለዚህ አጣሩ፣ ጠይቁ። ቪዲዮ ለማጥያቄ ያለኝ ሌላ የኔ ቆንጆ ሌላ ጥያቄ አለን አንቺ ላይ። ከዛ ወደሱ እንሄዳለን። እሺ ገንዘብ ጠይቃታ ሚጣ ገንዘብ ላኪ ብሎሻል። ቪዲዮውን ሲልክ ብር አልልክም ስትዩ ቪዲዮውን ላከልሽ። ከዛ በኋላ ገንዘቡ ቪዲዮ ከላከ በኋላ ብሩን እናት አንዴ እሺ ይኸውልህ ጆከር በቀደም መታ ከመጀመሪያው እስከ መጨረሻ ያወራችሁ እኛ ቁጭ ብለን በሰላማዊ መንገድ ተበደልኩ ብላ ያወራችሁ ቃል አለ። እንደገና ዛሬ ጠዋትም እኔ ጋር የላክሽው ቮይስ አለ። ውሸት እንዳጨምሩ ማውሪ ገብቷል። መጨረሻ ላይ እኛ አልነገርኩሽም እንጂ እኔ አልነገርኩሽም እንጂ ገና አልጨረስኩትም እንጂ ቤት እሷ ታውራ እንደ በላ ቆይ ስና ትጠይቋታላችሁ። ከዛ በኋላ እንጠይቃለን። እህታችን ሴት ልጅ ናት፣ አረብ ሀገር እየተንከራተተ መበደል ያውም ወዳ ፈቅዲያ በሰጠችው ሙሙ መልሶ ገንዘብ መከፈያና አንጭ መባያ በራሷ ሙሙ ገንዘቧን መበላት የለባትም። ያጠፋል። እሷ ታውራ ማሬ ቀጥይ እህቴ። ከዛ ቪዲዮ ላከልሽ እና ቪዲዮ ከላከ በኋላ ብር ጠየቀልኝ። ለምንድን ነው ብር የሚጠየቀው? እኔ ያንተን አግኝቼ ልጅ ወልጄ አይደለ የመጣሁት። እዚህ ስቶር ላይ ከተወቀ በኋላ ለምንድን ነው ብር የሚጠየቀው? አንተ ቆይ ልጅ ማስተማማኝ አይደለህም። ስለዚህ ወይ ብር መልስልኝ ወይ የራስ መንገድ ሄድ፣ እኔ ወደ የራስ መንገድ ሄዳለሁ። አንተ ብር ላክልኝ፣ ስጠኝ ብር። ብዙ ጊዜ አልቅሻለሁ፣ ብዙ ጊዜ ማለት ነው። ስልኬ ላይ እንትን ነው አድርጎ ከጓደኞቹ ሄዶ ምን ይላል ወይ እንደምንም ብዬ ሸውጃቻለሁ እንደምንም ብዬ ዝም ብዬ ግን ልጅቷ እንትን ነገር ናት ብሎ የተናገረበት ብዙ ነገር እየተሰማኝ ያለሁት። አንደኛ በሱ ብዙ ጊዜ አልቅሻለሁ፣ ብዙ ጊዜ ተጎድቻለሁ። በሰው ሀገር ላይ እዚህ እየሰራ ከስራ ተባርሬ ያለው። ሁለተኛ ዛሬ ደግሞ ሌሊት እሷ ጋር ቤት ጋር ልኬያታለሁ። በጣም አስጣልቶኝ ድሌት ያደረኩት አልክሽኝም ወይኔ ምን እየላከን ነው ብዬ ትቼ ነው አጥብቻለሁ። ቤቴ ሰንተሽዋል አይደለ? ቅድም መስመር ላይ ድምፅ ዋትስአፕ ላይ ልኬሽ ነበር፣ አጥብቻለሁ። ሁለተኛ ደግሞ ብዙ ነገር ነው ከሱ እኔ እግዚአብሔር ምስክሬ፣ እግዚአብሔር ነው እዚህ ቤት ጎትቶ ነው ያመጣልኝ። አንደኛ ብዙ ጊዜ አትጎትቶኛል፣ ብዙ ጊዜ በጣም ከሱ ምክንያት ተጎድቻለሁ። አንደኛ ብሩ ይመለስ አይሆንልኝ፣ አያስፈልገኝም። ሁለተኛ ገንዘብሽን፣ ሶስተኛ ደግሞ እሙሙሽን ይዞ በማስፈራራት እኔ ግን ጥያቄ አለኝ ጆካ አባ ጥያቄ አለኝ ላንቺ። ቪዲዮ ቀርጸሽ ስትልኪለት ምን እያልሽ ነው የምትቀርጭለት? በዘፈን ነው የምትቀርጽሽ የላክሽ? ምንድነው? እኔ ስላልገባኝ ምን ብለሽ አይደለም። እሱና አይደለም ሁለታችን ያወራን እኮ በፍቅር ነው የሚጣ እንዴት እንደዚህ ጌታን ስለማይገባኝ እኮ እሱ ስሜታዊ ሆኗል። እሱ ስሜተኛ ሆኖ ጆከር እኔ ልጠይቃት። ቆይ አይ እኔ ስላልገባኝ ነው። ስሜታዊ ነን አለችሽ። እንደዛ ነው ስሜታዊ ነበራቸው። አዳምጠኝ። አሁን በቪዲዮ ኮል ሲደዋወሉ ኦኬ ሁለቱም
ስሜት ውስጥ ሆነው ነው እሱን ያልገባኝ በደረቁ የሚባለው ፓርት ነው አይደለም እኮ። አንድ ጊዜ እኔ ምን መሰለህ ብቻዋንም ሆና እሱ በልቦ ውስጥ ስላለ ፊቷን እንዳለ ነው የምታገኘው። ካሜራውን ስደቅን እሱን ይመስላታል። እየነካካች ስሜት አይሆና ልትለቅ ትችላል። እንደዛ ነው አይደል? እኔ እናት ያ በቃ ይመችሻል። ለቃ አድርገሽዋል አንድ ጊዜ። እሺ ሚውት አድርጊ አንቺ ወንድማችን። አሁን ገንዘቡ አይ ገንዘቡ 80 ሺህ ብር አስተርፌያለሁ። እግዚአብሔር አስተርፎኛል። ያው ኦልሬዲ አሁን ከሱ ጋር ቪዲዮስ በ25 ሚሊዮን ሺህ የማይገዛው ቪዲዮውን ያጥፋ። ምን አልሽኝ? ቪዲዮውን እንዲያጠፋ ነው? አዎ ቪዲዮውን ያጠፋ። አልገባኝም እኮ የያዘውን ቪዲዮ እንዳይለቅብሽ ያጥፋልኝ ነው የምትይው ወይስ ብሩን ይመልስ? ኧረ ብሩን ይመልስ፣ ቪዲዮውን ያጠፋ። ቪዲዮውን ይመልስልኝ፣ ቪዲዮውን ያጠፋ። ከ25 ሺህ በፊት ግን ቪዲዮውን እንትን ቢል አይሻልም? ኧረ እኔ አልፈልግም። እኔ ብሩን ይመልስ፣ ቪዲዮውን ያጥፋ። ጋይስ ኮፒ ሊንክ እያደረጋችሁ አንድ ጊዜ ነው በቪዲዮ ቁልተው። አዎ እናወራለን። አንተ ምን አሳይተህ አታውቃለህ? ከዋሸህ ግን ቪዲዮውን ጆከር ወንድም ጆከር እሷ ያለችው ነገር ቪዲዮ ሰርቶ እያስፈራረኝ ነው አይደለም ያለችው። ያንን ቪዲዮ ሰርቶ አይደለም አዳምጥ አለች ብላለች። እስከ ማህፀኔ እያሳየሁት ሪከርድ አድርጎ የኔን ህፍረተ ገላዬን ይዞ ገንዘብ አንቺ እያለ እያስፈራራኝ ነው ያለችው። ሰው የማያየው እሙሙ ወይም ወሸላ የሚባለው በፍጹም ደግሞ ይሄ ነገር ውሸት ነው። እሱ ያለችው ነገር በፍጹም ውሸት ነው። ሪከርድ አድርጎ ስክሪንሹት አድርጎ እያስፈራረኝ ነው ማለት ውሸት ነው። ይሄ ነገር እኔ ያላረኩት ነገር ነው። አሁን ላውራ እኔ አውሪ አልሽለት አየለ። እሺ አንተ ስማኝ፣ አንዴ በፍጹም ትላለህ እንዴ? ልምጣልሽ ወይ ክፈችልኝ ልምጣልሽ ብለህ ላይ ልውጣልሽ ብለህ አላወራኸኝም? ማጸኔ ደረስ ፎቶ ስክሪንሾት ታራረገኸኝም? ለምን እዚህ ጋር በፍጹም ውሸት ነው የምትለኝ? አሁን ለሴት ቤት ዋርዳለሽ ብለህ ነው የምታወራኝ? ልምጣልሽ ወይ ላይ ልውጣልሽ ወይ አላለቀስም? የዛን ሰዓት ላይ ለምን ታወራለህ? እዚህ ጋር ኧረ አያ ይውጣብሽ ባንቺ ላይ ወደዛች በእናትህ ውሸት። አይ እንዳትሰድባት፣ ኖ እንዳትሰድባት። አያ ይውጣብሽ ባንቺ ላይ እንዳትሰድብ ነው ነው። ቆይ ኖ እንዳትሰድባት። አሁን እሺ 25 ሺህ ብር ሰጥተሃል አልሰጠችም? 25 ሺህ ብር ሰጥተሃል አልሰጠችም? 29 ሺህ ጆከር ሰጥተዋለች። 29,500 አባቱ እሱን ለምንድን ነው የተቀበልኩ ብለህ ጠይቅ። ለምንድን ነው ብላችሁ ተቀበልክ ብለህ ነው ጠይቅ። አሁን የእሷን ሊመልሳት ወይ አንተው ሊመልስሽ እኮ ነው የምጠይቅህ። መልስልኝ። ለምንድን ነው 29 ሺህ ብሩን የተቀበልካት? ወይ አይሰማም? ወይኔ ጆከር 29 ሺህ ብሩን የተቀበልካት ለምንድን ነው? እሷ ስለላከች ነው። እሷ ደግሞ የላከችው ለምን እንደሆነ እሷ ራሷም ታውቃለች። የኔ እሷ ራሷ አንተ ጠይቀኝ ላከችው። ጠይቀኝ ለምንድን ነው የላክሽለት? እኔ አሞኛል ቤት ነኝ ስለሄደች ጠይቀኛል። ትዳር እንደሆነ ሰምቻለሁ እኮ እዛ ጋር በውስጥ አንተ እሷ ወዳ ነው ላከች ትለኛለህ። ውሸት ለምን ታወራለህ አንተ?
ጠይቀኝ አከመት መስማት ቆኛል አሞኛል ላክልኝ ስልክ አገዠኝም ወይ ስለ ይኸውላችሁ ስሙልኝ 4000 ብር ጫማ ገዛው ይላል 1700 ቲሸርት ገዛው ይላል ይኸው 4000 ስንት ብር ነው ከዛ በኋላ ምን እንዳደር 21000 22000 ምናምን ላይ ስልክ ገዛው ይላል አውራ እኔ ምንም ውሸት አላገኘሁም ውሸት ምንም እግዚአብሔር ምስክሬን እውነቱ እየተናገርኩ አለው አንድ ነገር ያዋሸው ነገር ካለ ይቅርታ አድርጉልኝ እግዚአብሔርን ወንድም ለምን አመልስላት? ኧረ እቺ ስሜታዊ ሆና ዝም ብላ ታወራለች። ብራዘር እንደዚህ ሙና ስሜታዊ ትሆናለች። እንደ በቪዲዮ እኮ ስሜታዊ ያረካት ይበቃል። ተው እንጂ አሁን ገንዘቡን ለምን ወሰድክ? ትመልስላታለህ አትመልስላት? ለምንድን ነው የላክሽው ብለህ እሷን አጠይቃትም እንዴ? ቤኪን አስገባውም አንድ ጊዜ ተናገር ለኔ እስኪ አንዴማ ቤኪን አስገባው ቤኪ አንዴማ ወንድሜ እናንጓራ ቤኪን አስገቡት ሳሙት ቤኪ ኧረ በእናትህ እኔ ሎር አይደለም ሰማኸኝ ነው ያ እሱን ሳሙ አዳምጠኝ ብራዘር ቤኪን አስገቡት ነገር 29 ይሄው እናስገባለን እንኳን አንደኛ 29000 ብሩን ትመልሳለህ ሁለተኛ ነገር ደግሞ እስካሁን እኔ ሲገባኝ እቺ ልጅ እውነቷን ነው የምታረገው አንድ ሴት ያለ ምንም ምክንያት መጣ እንዲያርጉኝ ብላ በግልጽ አታወራም ስንስቅ ቀልድ አርገን ይዘው ነው እንዳይ መልክሽ ይታያል መልክሽ አለበት ወይስ ለራቁትሽን እንደዚህ ከልብስሽ በታች ብቻ ሙሉ ከነ ቢጃማው አውልቄ ነው ከቢጃማ ሙሉ አውልቄ ነው እሱን የራሱን ከማንነቱ አውልቄ ነው እሺ ቀርጸሽ ስትልኪለት ሙሉ ከነፊትሽ ጠቅላላ ነው ቀርጸሽ የላክሽላት እንደዚህ ሙሉ ሰው ነው አይደለም ከወገበታች ነው የቀረሽ ከወደ በታች ነው ቀርጸሽ የላክሽላት ያ ቀርጻ አይደለም እኮ የላገችው ታመነሽ ነው እሱም አውጥቶ እሷም አውጥታ ማህፀኔ ድረስ ያየው ውስጥ ድረስ አለች ማሬ ቪዲዮ ሰርች እኮ አለች ጆኮ ኖ ቪዲዮ አልሰራችም ቪዲዮ ማለት ቪዲዮ ማለት ደግሞ እንደ ቪዲዮ ቀርጽ ሰርች ያለች ቪዲዮ ማለ ያልኩ ነው ሰርተሽም ለዛ እኮ ነው የጠየኳት ስትቀርጭው ከወገብ ብቻ ነው የቀረሽው ቪዲዮ ስትቀርጪ ወይንስ እንደዚህ ቆመሽ ዝም ብሎ ከነመልክሽ አለ ወይ ነው ጥያቄ ያ ጆካ አንድ ማስ በፍቃደኝነት ነው ወይስ አስገድዶሽ ነው የራቁት ፎቶ ቪዲዮ የላከልሽ ስንልሽ ቤቲ ታርሚኛለሽ ከተሳሳትኩ አንቺም ስለነበርሽ አንዳንዴ ልጁንም መበደል ጥሩ አይደለም ፍቃደኛ ሁኚ ልኬለታለሁ ብለሻል አላልሽም ልክ ያለው ስክሪንሾት አድርጓል በቃ እሷ እኮ አሁንም እኮ ፈቃደኛ ሆኖ እኮ ነው በፍቅር እኮ ነው ይታያል ፈቃደኛ ሆነ ነው በቃ ስሜታዊ ሆኖ ቆይ አንድ ጊዜ ላብራራለሁ ስሚ ስሜታዊ ሆኖ በፍቅር ሙሊ በፍቅር ተደዋውሎ ስሜታዊ ሆኖ ፍቅር ውስጥ ጠልቀው 100% ተላልሰው ነው እሱ ግን እሷ በንጹህ ልቦና ነው እሱ በተንኮል ሪከርድ አድርጎ ያስቀምጣው ቪዲዮ አይ ከኔ ተላይተ ሌላ ሴት ይዛሃል ወይ ብዬ ጠየቅኩት ከጠየቀ በኋላ ግን በጣም ትገርሚያለሽ አለኝና ለምን ነው ገረመው እኔ እውነተኛ ያወራኛለሁ እኔ ቁም ነገር ሲሄድ ስልክ ማታ ከስራ ሲገባ ሲደውል ጆሮ ላይ ዘግቶ ነው የሚወጣው ለምንድን ነው ብዬ ጠየቅኩት ከዛ ግን በጣም ትገርሚያለሽ ግን ልንገርሽኝ አለኝ አሁን ንገረኝ እሺ አንድ ሴት ጋር ከዱባይ የምትኖር ከ2 ዓመት 3 ዓመት ለምትመጣ ልጅቷ ጋር ብር ወስጃታለሁ ትመልሻለሽ ወይ አው መልሳለሁ እውነት ከሆነ ትክክለኛ ከሆነ መልሳለሁ ስልክ ቁጥሯ ስጭኝ ፎቶዋን ስጭኝ አካውንቷን ስጭኝ አለ ጌታ ምስክሬ እንደዛ ብዬ ጠየቅኩት ስልክ ቁጥሩ እየተሰጣው ስልክ ቁጥሩ የሌላ ሴት ገንዘብ ወስጃለሁና ገንዘቧን ትመልሻለሽ ያ እንደዛ ነው ያለው ምሩን ትመልሻለሽ ወይ ከመለሽ ጥሩ ነው እና ብሩን መልሽልኝ ብሎኝ ልጅቷ ስልክ ቁጥሩ ሰጠኝ የሰጠው ስልክ ቁጥሩ እኔ ሲደውልልኝ ማንጋ የተጠራበት አላቅም ወዳው ስልኩን ዝግት አደረገው ግን የዛኔ ሰዓት አላማው ምንድነው ከኔ መሸውዶ እንደገና ለመውሰድ ጎን ያለው ልጅ ጋር ስልክ ቁጥሩ ነው የሰጠኝ እና ሁለተኛ ገንዘብ ካንቺ ለመውሰድ ማለት ነው ያ ድጋሜ ለመውሰድ ማለት ነው አንቺ ፍቅር ይዞሻል ከሱ ፍቅር አለብሽ በጣም ከልቤ በላይ ነው በቃ እንደው እዛ ባለፈው ምንድነው አልኩት በጣም ከልቤ እግዚአብሔር ይስጥሽ የማፍቀሪያ ልቦናሽን አይቀንስብሽ የኔ እናት እሺ ያ እና
እሺ እና ከዛ በኋላ ያወራው ሲለት ማታው ሲገባ ዘግቶ ሲወጣል። ከዛ ምን ሆነ ልጅቷን ቢዶ ከኋላ የኔ ነገር አይበትንም ብሎ ዘፈን መዝሙር ያወጣበት ወደ እኔ ደረሰልኝ። ከዛ ኦሆ እቺ ናት እንደየወደደው ብዬ ተቀበልኳት። ወደ ሚዲያ ገባው። ለዛ ነው በቃ ይሄ 80 ሺህ ብር ልክላለሁ ብዬ ብሩ ከላከ በኋላ ነው በቃ ያወራው እሱ ነው። ከሱ ሌላ ከጎኔ ማን አለኝ ብዬ ከዛ እልክላለሁ ብዬ ከሶስተኛ የሱ የዛኔ ሰዓት የላከበት ብር የተቀረው ብር ነው 80 ሺህ ብር ማለት ነው። እልክላለሁ ብዬ አስቤ እውነት ከልቤ ማለት አስቤ ከዛ በኋላ አልማስ ከጓደኞች ዛና ብዬ ለመወጣበት ቀን ደረሰልኝ። የተወሰነ ብር ትልክኛለሽ ወይ አትልክኝም ብሎ ጠየቀኝ። አይ ቆይ እስቲ ላስብንና ነግርሃለሁ ብዬ ከዛ እኔ ማታ ሙሉ ያስቤ ከዛ ማታ እንደገና ማታ አስቤ ቀን ሙሉ ላይ ማታ ደግሞ መጣልኝና ደወለኝ። ከዛ አይ ምን ነው ስለው አይ ምስማሬ እግሬ ወገለኝ እውነት ኡምባይ አውቀሻ አልቻለሁ እግዚአብሔር ይመስገን። ከዛ በኋላ በቃ አይ አይዞክ እኔ ነኝ አይዞ ወይ አጠገብላ አይደለም አይዞ ለማለት እና ብዙ ነገር ነው በቃ እና እንደዛ ያህለን የቀጠለ ነበር ብሩን። ከዛ ምን አይነት ነገር ላይ ነው የመጣልኝ የሆነ ስልኩ ዘግቶ ወጣልኝ። ስልኩ ዘግቶ ሲወጣ የሆነ አዋሳ ላይ የሚያውቅ ፖሊስ ነበርና እሱ ጋር ስልክ አስደወልኩት። ቅድም የሰማው ነው እሱ እንደዚህ ያወራሰ የሰማው ነኝ። ቅድም ነው የገባው ፖሊስ ጋር አስደወልሽ? እሺ አስደውዬ አይ ይሄን ያክልሽ ፖሊሱ ዘመድ ነው ለኔ እና ፖሊሱ ዘመድ ነው ግን ብዙም አላስጠቃኝም። ብዙ ዘመድ አይደለም። ከዛ ያወራውበት አይ ልጅቷን ሌላ ውስጥ ከመግባት በፊት አንተ ልጅቷን አዘጋጅና አናግራት ብሎ አይ 3 ጊዜ እኔን በጣም አስቀይመኛለች። 3 ጊዜ አስቀይማለች እና ላስታረቀቻቸው ምን ችግር አለ ብሎ አወራልኝ። አይ ከዛ በኋላ እሱ ደወለልኝ። ዳዊት ማለት ነው ደወለኝ። አወራሁት። ይቅርታ ተባብለናል። ከዛ በኋላ ወይ ሴት ልጅ ከወን ባላ ከሴት ጋር አጠገብ ሊደርስ ነው እንዴ ሴት ልጅ ምናምን ብሎኝ በቃ ማታ ሲደውልልኝ አመነጫጨቀሽ ምን አልከኝ? አመነጫጨቀሽ። ከዛ በኋላ ሰደበሽ። ሴት አልደርስም ከዚህ በኋላ ከዛ በኋላ ብሩን የዛኔ 80 ሺህ ብሩን አስቀረውት። በዝምት አክብሮ ስለወጣ በዚህ ምክንያት 80 ሺህ ብሩ አስተረፈ እግዚአብሔር። ይና ለምንድን ነው አሁን የሱ አንድም እውነተኛ አላገኘው ወረቀቱ ፎቶ ሌሊት ዛለ ለእንትና እሺ ቆይ አሁን ወደ መጨረሻው ጥያቄ